ስደተኞች ክፍል 2 ሽምጥ ወደ ድራጎን ሁለቱን ምዕራፍ ወደ ምዕራብ እንደተጓዘ በመንገዱ ታጠፈና ወደ ምስራቅ ጋለበ። ጉዞ ወደ ምስራቅ ወደ ፀሐይ መውጫ። እንግዲህ እመቤቴ በመውጫሽ አውጪኝ፣ ሄለን በወንድሟ ጀርባ ሆና ቀስ ብላ ተናገረች። ቀኑን ሙሉ በዚህ ሐሩር ያለ አንዳች ፋታ ጋለው ከባህር የወጡ እስኪመስሉ ድረስ ላብ አጥምቋቸዋል። መዓልቱ እየገፋ ምሽቱ እየተቃረበ ሲመጣ በቅሎዋ እየደከመች እያለከለከች መጣች። ልዑል ማርቆስ በዚያ ቢላት በዚህ ምንም ማድረግ አልቻለም። የረሳው አንድ ነገር ቢኖር ማታ የሚበቃትን ያህል መመገብ እንደነበረበት ነው። አሁን በእጁ ካለበት በቀር ምንም የለም። በቅሎዋ ተዝለፍልፋ ወደቀች። አፏ አረፋ ደፈቀ። ዓይኗ ተስለመለመና እግሮቿ ተዘረጋጉ። አረፈችው ይህንን የበረሃ መንገድ አለች ሄለን እንባ እያነቃት። ያለ ዛሬ እርሷም እንደ ጌታዋ ወጥታ አታውቅም። ሄለንና ማርቆስ እንባ በተሞላ ዓይናቸው ሲመለከቷት ቆይተው ቀና ሲሉ በሩቅ አዋራው ወደ ሰማይ ሲነሳዩ እየቀረበ የሚመጣ መንጋ ነው። ማርቆስ ምንድነው? አለች ሄለን። ምን አውቃለሁ፣ ምናልባት እኛን ፍለጋ የተላኩ የሲሬናካ ወታደሮች እንደሆኑ አላት ልዑል ማርቆስ ትክዝ ብሎ። እግዚአብሔር ኧረ እባክህ ታደገን። ሄለን አንገቷን ወደ ሰማይ ቀና አደረገች። ምሽቱ እየገፋ ስለመጣ በሩቁ ይታይ የነበረው ወደ ሰማይ የሚያርግ አዋራ ከእይታ እየተሰወረ ሄደና በምትኩ የስደድ እሳት የመሰለ ነገር ተተካ። እንደ ወንዝ አወራረድ እየተጥመለመለ ወደ እነ ልዑል ማርቆስ ይነጉዳል። ሄለን የስደድ እሳቱን እየሰፋና ወደ እነርሱ እየቀረበ መምጣቱን ስታይ የወንድሟን ወገብ በሁለት እጆቿ ጥብቅ አድርጋ ይዛ ማርቆስ አለችና አይኑን አየችው። የዲያብሎስ ሰራዊት ይሆናል አለ ማርቆስ ወደ እሳቱ ጎርፍ እያፈጠጠ። የዲያብሎስ ሰራዊት ምንድነው? ወደ ምስራቅ የሚሄዱ መንገደኞችን የሚዋጋ ጦር ነው። አሁን እኛንም ይዋጉናል። መዋጋታቸውማ የማይቀር ነው። እንባዋ መንታ ሆኖ በጉንጮቿ ላይ መውረድ ጀመረ። የስደድ እሳቱ አካባቢውን ሁሉ እሳት የሚያመነጭ አስመሰለው። በተለይማ ከበረሃማ አሸዋ ጋር ሲዋሃድ ያ እሳት ከምድር ውስጥ የሚፈልቅ ይመስል ነበር። እግዚአብሔር ከእሳት የሚያወጣ አምላክ ነው አላልከኝም? አለችው ሄለን ማርቆስን በእንባ በተሞሉ ዓይኖቿ እየተመለከተችው። እሳቱ ቀረበ እኮ። እግዚአብሔር የት አለ? ሄለን ዓይኗን ከማርቆስ ላይ አንስታ በእሳት ወጋገን የተጥለቀለቀውን አካባቢ ቃኘችው። ምንም ነገር የለም። ሄለን እግዚአብሔር የሚታወቀው በድንቅ ሥራው ነው። ወደ ባህር ያስገባል፣ ነገር ግን ከፍሎ ያሻግራል እንጂ አያሰጥምም። በእሳት ውስጥ ስንገባ ዝም ያለ ይመስላል፣ ነገር ግን ከእሳቱ መካከል ውሃ አፍልቆ ያጠፋዋል። ወደ አንበሳ ጉድጓድ ስንጣል የሌለ ይመስላል፣ ነገር ግን የአንበሶችን አፍ ዘግቶ ተአምር ይሰራል። በመንኮራኩር ብንፈጭ ዝም ይላል፣ ነገር ግን የአጽማችንን አቧራ ሰብስቦ እንደገና በማንሳት እጹብ ድንቅ ያሰኛል። ሄለን አይዞሽ፣ አትፍሪ፣ እግዚአብሔር ከኛ ጋር ነው። በእሳቱ ብርሃን የተጥለቀለቀው አካባቢያቸው ሙቀቱን መቀበል ጀመረ። ሄለን የወንድሟን ወገብ አጥብቃ እንደያዘች ናት። እርሱ ግን በልቡናው ይጸልያል። እመቤቴ ሆይ ከመከራ ሁሉ አውጥተሽ ለኢየሩሳሌም ብታበቂን በንጽህናና በድንግልና እናገለግልሻለን። አንገቱን ወደ ሰማይ ቀና አደረገ። ሄለን አላት ሰውነቷ ሲርድ ተሰምቶት። ሰማዕትነት የሚሸሹት ሳይሆን የሚያልፉበት መንገድ ነው። ክርስትና ሰማዕት መሆን ነው። ክርስትና የተመሰረተችው በመስዋዕትነት ነው። እኛም ክርስቲያን የምንሆነው መስዋዕት በመሆን ነው። በክርስትና ኑሮ ደግሞ ለልዑል እግዚአብሔር የምንሰዋው ትልቁ መስዋዕት ራሳችንን ነው። ስለዚህ አትፍሪ። እሺ አለች ወገቡን ለቃ እንባዋን እየጠረገች። እስቲ ዘምሪልኝ አላት ማርቆስ
ፈገግ ብሎ። ኢየሩሳሌም ሆይ የአባቶች አገር፣ ስንቶች ተሰውልሽ ስለ አንቺ ፍቅር። መንገድሽ ጠባብ ነው የበዛው ፈተና፣ እልህን አስጨራሽ አድካሚ ጎዳና። እኒያ ሰማዕታት እንዴት አልፈው መጡ፣ ትዕግሥታቸው ሳያልቅ ተስፋንም ሳይቆርጡ። አጥንታቸው ምርኩዝ ሆኖኝ ተደግፌ፣ ደማቸው በርቶልኝ ጨለማን አልፌ። እንድደርስ ወዳንቺ ሞትን አሸንፊ፣ በመንገድ ሁሉ ትርዳኝ እመቤቴ። ደካማ ነኝና ይራድ ጉልበቴ። ሄለን እየደጋገመች ትዘምር። ጭንቀቷ ሁሉ ከምድር እንደሚወጣ ጉም ከትከሻዋ እየተነሳ ሲተን ተሰማት። በዚያ ምትክ ይህ ቆራጥነትና ይህ ድል አድራጊነት መንፈስ ተዋሃዳት። ሁለት ችቦ የያዙ ፈረሰኞች ከፊታቸው ቆሙ። ሁለቱም እንዳፈጠጡ ቀሩ። በዚያ በረሃ፣ በዚያ ድቅድቅ ጨለማ ውስጥ አንዲት ለጋ ወጣትና አንድ ጎልማሳ ቆመዋል። ለብዙ ደቂቃዎች አፍጥጠው ከተመለከቷቸው በኋላ ሁለቱም በየተራ ከየፈረሶቻቸው ወረዱ። አማልክት ይሆኑ አለው ወፈር ያለውና የራስ ቁሩ ወደ ኋላ የተቆለመመ ወታደር። ማን ያውቃል ባለ ነጭ ራስ ቁሩ ወታደር መለሰ። በአንድ ጊዜ ከኋላ ያሉትን ከበቧቸው። ሁሉም በየፊናው መጀመሪያ ደነገጠ። በኋላ በኩል ጠጋ አለ። ወታደሮቹ ሲያወቁ በሰልፉ መሃል የነበረው አዛዡ መጣ። መንገዱን ልክ እንደ ኤርትራ ባህር ከፍለው ለቀቁለት። ኦ ምንድነው? ጮኸ። ከዚያ ወደ አጀቡት ወታደሮች ዞር አለ። አማልክት ናቸው። የአብዛኛዎቹ ወታደሮች የጥድፊያ መልስ ነበር። አማልክት? አዛዡ አገጩን ያዘ። ይህች አርጤምስ፣ ያ ደግሞ ዜውስ ሳይሆኑ አይቀሩም። ምክትል አዛዡ ከኋላ መጣ። አንድ ወጣትና አንዲት ለግላጋ ልጃገረድ አይኑን አላመነውም። ምንድናችሁ? ዋናው አዛዥ ወደ እነ ማርቆስ ጠጋ ብሎ በአክብሮትና በፍርሃት ጠየቃቸው። መንገደኞች። በዚህ ሰዓት፣ በዚህ ዕድሜ፣ በዚህ ቦታ የሚጓዝ መንገደኛ የለም። የምስራቅ መንገደኞች ነን። አሃ፣ ወደ ፀሐይ መውጫ የምትሄዱ የፀሐይ አማልክት ናችሁ? ቤታችሁ የፀሐይ መስኮት ነው? ምክትል አዛዡ ፈገግ አለ። የምስራቅ መንገደኞች የሚለው ቃል ለእርሱ ልዩ ትርጉም ነበረው። እኛ ሰዎች ነን፣ አማልክት አይደለንም። ልዑል ማርቆስ ኮስተር ብሎ ነበር የተናገረው። የሰው ልጅ በዚህ ደረቅ ሌሊት በዚህ በረሃ ምን ይሰራል? ወደ ምስራቅ ሀገር ስንጓዝ መሸብን፣ በቁላችንም ሞተችብን። ልዑል ማርቆስ በአንድ እጁ የሄለንን ጸጉር እየዳሰሰ በሌላ እጁ ከነርሱ አለፍ ብላ እግሯን ዘርግታ የሞተችውን በቅሎ አመለከታቸው። አዛዡ ዘወር ብሎ ተመለከታት። አሸላለሟ በመኳንንት ወግ ነው። ወይ አማልክት ናቸው አሊያም መኳንንት ናቸው አለ። ወፍራሙን ባለቆልማማውን የራስ ቁር የደፋው ወታደር ብዙዎች በሐሳቡ ተስማሙ። ዋናው አዛዥ ወደ እነ ልዑል ማርቆስ ጠጋ ብሎ ተመለከታቸው። ከዚያም የቀኝ እጁን በልዑል ማርቆስ ትከሻ ላይ አሳረፈ። አማልክት በደመና ውስጥ ይኖራሉ እንጂ አይጨበጡም አለ በሐሳቡ። ምንድናችሁ? ዋናው አዛዥ በድጋሚ ጠየቀ። ሰዎች ነን። ከሰው የተለየ ምን አያችሁብን? አለና ማርቆስ አዛዡን ትኩር ብሎ ተመለከተው። ዋናው አዛዥ ወደ ኋላው ዞሮ ልክ በግ እንደሚገዛ ሰው መላ አካላቸውን ቃኘው። እውነትም ሰዎች ናቸው። የሀገራችን ሰዎች ይህን ታሪክ ቢሰሙ ምን ይላሉ? ምክትል አዛዡ ነበር የተናገረው። እነዚያ ጨለማን ይፈራሉ፣ እነዚህ ደግሞ በዚህ ጨለማ ብቻቸውን ይገኛሉ። ታዲያ እነዚህ እንዴት ተረፉ? መገረሙን አገጩን በመዳፉ ደግፎ በመወዝወዝ ገለጠ። የሚገርም ነው። የብዙ ወታደሮች መልስ ነበር። በሰረገላው ላይ ጫናቸውና ጉዟችንን እንቀጥል አለ ዋና አዛዡ። ምክትሉ ሙቀቱ ሲበዛባቸው ነበር ከሰረገላው ወርደው በየበኩላቸው መጓዝ የጀመሩት።
ሄለን በልቧ ኢየሩሳሌም ሆይ የሚለውን መዝሙር እየዘመረች ነበር። ያ የሰደድ እሳት የመሰለው ሰራዊት እንደ አመጣጡ እየተጥመለመለ ችቦውን እያበራን ዋና አዛዡን መሃል፣ ምክትሉን ደግሞ ኋላ አስከትሎ ጉዞውን ቀጠለ። ሰልፋቸው የጉንዳን ሰራዊት ጉዞ ይመስል ነበር። በአንድ መስመር እኩለ ሌሊት አካባቢ ሲሆን ሰራዊቱ መንገድ ላይ ቆመ። ሁለቱ አዛዦች ተሰነባበቱ። ሁለቱ ሰራዊት በየአለቃው ተሰባሰበ። ሁለቱም የቃል ኪዳን ነገሥታት የሚገዟቸው የሰሜን አፍሪካ ሀገሮች የጦር አዛዦች ናቸው። በእነዚህ ነገሥታት የድንበር ከተሞች የሰሜን አፍሪካ ዘላን ጎሳዎች ወረራ አካሂደው ከብትና ሰውን ማርከው ስለወሰዱ የሁለቱ ነገሥታት ሰራዊት ተጣምረው ለውጊያ ዘምቶ ምርኮውን እንደ አብርሃም አስመልሶ ወደ ሀገሩ በድል አድራጊነት እየተጓዘ ነበር። አሁን መገንጠያው መንገድ ደርሰዋል። የሁለቱ ነገሥታት ሰራዊት ወደ የሀገሩ ምርኮውን ይዞ ግዳዩን ሊጥል በመዘጋጀት ተሰነባበቱ። ሄለን ከምክትል አዛዡ ጋር እንድትሄድ ተወሰነባት። ማርቆስ ደግሞ ከዋናው ጋር። እንባዋ እንደ በረዶ ዱብ ዱብ እያለ ድምጿ እስኪሰል እየጮኸች ብታለቅስም ማንም ሊራራላት አልቻለም። በተለይ ዋናው አዛዥ የጭካኔ እንጂ የርኅራኄ መልክ ጨርሶ አይታይበትም ነበር። ምክትሉ ግን ከወንድሟ ጋር አብራ ብትጓዝ ፈቅዶ ነበር። ግን ሰራዊቱ ወሬውን በከተማው ስለሚያናፍሰው ሕዝቡም ሆነ ንጉሡ ከሁለት አንዱን ለምን አላመጣህም ብለው እንደሚጠይቁት ያውቃል። የጨለማ መናፍስት ያልቀሰፋቸውን የምስራቅ መንገደኞች ለማየት ሁሉም መጓጓቱም የማይቀር ነው። ስለዚህም ፈራ። ሄለን የወንድሟን ወገብ አጥብቃ እንደያዘች እየየዋን ታቀልጠዋለች። ማርቆስዬ፣ ብቻዬን አልሄድም፣ እፈራለሁ፣ ብቻዬን። ንግግሯን ለቅሶዋ ቆረጠው። አይዞሽ፣ ከእኔ ቢለዩሽ ከእግዚአብሔርና ከምትወጃት እናቱ አይለዩሽም። እምቢ፣ አንተን አልለቅም። አብረን ብንሆን ምንኛ ደስ ይለኝ ነበር። ነገር ግን ሰዎቹ እምቢ አሉ። ለቅሶዋ የእርሱንም ለቅሶ ቀሰቀሰውና ተንሰቀሰቀ። ያኔ እርሷ ባሰባት። ምነው ሄለን፣ ይሄ ባንቺ ተጀመረ እንዴ? 30 ደቂቅ እኮ ወደ ባቢሎን የተማረኩት ከወላጆቻቸው ጋር አይደለም። የናቡከደነጾርን ቁጣ የተቋቋሙት ከእግዚአብሔር እንጂ ጣዖትንና አናመልክም ያሉት በዚያ የልጅነት ዕድሜያቸው ብቻቸውን እያሉ ከሀገር ከዘመድ ተነጥለው እየኖሩ ነው አላት ከለቅሶ መለስ ብሎ። ለቅሶዋ በርድ እያለ መጣ። በተከበበ ከተማ የሚያስደንቅ ምሕረቱን በእኔ የገለጠ እግዚአብሔር ይመስገን እያለ ነቢየ እግዚአብሔር ዳዊት የዘመረውን መዝሙር ትዝ አይልሽም? አሁን ሁሉ ነገር የከበደን የሚያስጨንቀን የተከበብንና ከአቅማችን በላይ የሆነ ቢመስለንም ከኛ ጋር ያለው እግዚአብሔር ግን ኢያሪኮን አፍርሶ ወደ ከነዓን የሚያስገባ አምላክ ነውና። የሁለቱ ሀገሮች ሰራዊት በየአቅጣጫው ጓዙን አሰናድቶ እያጠናቀቀ ነው። ሁሉም ነገር ለበጎ ነው ብዬ አልነገርኩሽም? የጌታችን እናት ሁል ጊዜ ካንቺ ጋር ናት። እግዚአብሔር ላያስገባ አላስወጣንም። ወታደሮቹ ጠጋ ብለው ሄለንን ከነርሱ ጋር እንድትጓዝ አመለከቷት። ሄለንዬ፣ አይዞሽ፣ እመቤታችን ካንቺ ጋር ናት አላት ማርቆስ። ለቅሶዋ ሲቀሰቀስ ወታደሮቹ እጇን እየጎተቱ ይዘዋት ሄዱ። ምክትል አዛዡ በሰረገላ ውስጥ ከፊት ተቀምጦ ሄለንን ከኋላ አድርጓት ነበር። እስካሁን ድረስ የእነዚህ ልጆች ነገር ምስጢር እንደሆነበት ነው። በዚህ ዓለም መኖር ከገባ ጀምሮ 20 ዓመታት ተቆጥረዋል። እንደዚህ ያለ ነገር ግን አጋጥሞት አያውቅም። ብሩህ ገጽ፣ ውብ መልክና ልዩ ቁመና ያላት ቆንጂየዋ ልጃገረድ ከኋላው ተቀምጣ ታለቅሳለች። ማን ትሆን?